ለክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ለሆነው ለነብይ እዩ ጩፋ የዋንጫ ስጦታ ተበረከተለት። ቁጭ ብሎ ስራ አይወዱ የመጨረሻ ቦርጫሞች ማይ ጋድ ስር ያልሰደዱ ሰዎች ካራክተር ይሄ ነው። ንግግራቸውን አሳምረው ኑሯቸውን ያዝረከርካሉ። ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። አንዳንድ ሰው በጣም ቂታ ሰዓት ላይ ትንሽ እንትን ብትሉ ምናምን ብሎ ሲመክረን የነበረው ሰውዬ ፍራንክ ሲያገኝ የለም። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችን። ሚስጥር አወጣ ካልተባልኩኝ እግዚአብሔር ሰው ፓስተር ታምራት ኃይሌ የዛሬ ስንት ዓመት ነቀምት ከተማ ያደረገውን ጉድ ልንገራችሁ ተጋብዙ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የተሰማው አስደሳች ዜና ታፍነው የተወሰዱት ፓስተር ተለቀቁ። በደቡብ አፍሪካ ውስጥ ስብከት ላይ ያሉ በታጣቂዎች ታፍነው የተወሰዱት አሜሪካዊ ፓስተር በደቡብ አፍሪካ ፖሊሶች ድጋፍ መለቀቃቸውን አሳውቀዋል። ባሳለፍነው ሐሙስ በደቡብ አፍሪካ ቸርች እየሰበኩ የነበሩት አሜሪካዊ ፓስተር 4 የታጠቁና ጭንብል ያጠለቁ ወንዶች ናቸው ፓስተሩን አፍነው የወሰዷቸው ሲሉ የፖሊስ ቃል አቀባይ መግለጻቸው ይታወሳል። ታዲያ ከሰዓታት በፊት በወጣው ዘገባ የደቡብ አፍሪካ የምስራቅ ኬፕ ግዛት ባለስልጣናት ማክሰኞ ዕለት በተከፈተው የተኩስ ርምታ ታፍኖ የነበረው አሜሪካዊ ፓስተር ማዳን መቻላቸውን ገልጸዋል ሲል ዘግቧል። የ34 ዓመቱ ፓስተር ወደ ደቡብ አፍሪካ ከቤተሰቦቻቸው ጋር ያቀኑት በፈረንጆች 2018 ዓመተ ምህረት ሲሆን ዓላማቸውም በዣሿ ቋንቋ አገልግሎት የሚሰጥ ቤተክርስቲያን መመስረት እንደነበር ዘገባው አክሏል። ሚስጥር አወጣ ካልተባልኩኝ እግዚአብሔር ሰው ፓስተር ታምራት ኃይሌ የዛሬ ስንት ዓመት ነቀምት ከተማ ያደረገውን ጉድ ልንገራችሁ ተጋብዙ። እግዚአብሔር ሰው ሊያገለግል ተጋብዞ ጉባኤ ውስጥ ተቀምጦ ከዛ ማገልገያው ሰዓት እስኪደርስ እየጠበቀ ከዛ ልክ ሰዓቱ ደርሶ ከሱ በፊት አንድ አስተዋቂ ወጥተው የጋበዙት ሰዎች እኚህ እግዚአብሔር ሰው ለጌታ ብሎ ዘመኑን የታሰረ እንደዚህ ያለ ለወንጌል ዋጋ የከፈለ እንዲህ ያለ ምናምን ብለው ወደ መድረክ ሊጠሩት ሲሉ እግዚአብሔር ሰው የለም ጉባኤ ውስጥ። አምናት ሹር እንግዲህ ከዛ በኋላ ተመልሶ አገልግሎ እንደሆነ ትቶ ወጥቶ ሄደ። አላገለግልም፣ እኔ የመጣሁት ኢየሱስ ክርስቶስን ላገለግል፣ እናንተ ስለኔ ተናግራችሁ ጨረሳችሁ፣ እኔ ምኑን ነው ማገለግለው ከዚህ በኋላ ብሎ በጌታ ፊት ነው እዛ ላይ ነቀምት ቅዱሳንን መጠየቅ ይችላልሽ። ወጥቶ ጉባኤውን ትቶ አዳራሹን ለቆ ወጣ። ምን አይነት ያልገባ እግዚአብሔር ሰው አይደል? we love you እንወዳለን በጣም thank you መልካም። ይሄ ስር ያለ መስደድ መገለጫ ቀልጣፋ መሆን። አሁን ስር ያለ መስደድ መገለጫ ቀልጣፋ መሆን፣ ጥንቃቄ ግን ማጣት። ቀልጣፋ ናቸው፣ በጣም ፈጣን ናቸው፣ በጣም ተግባቢ ናቸው፣ ጥንቃቄ ግን የላቸውም። ዕውቀት መሰብሰብ፣ ተግባር ግን ዜሮ። በቃ አንዳንድ ሰዎች አይታችኋል፣ የማያነቡት የመጽሐፍ አይነት የለም። ዎችማኒንም ያነባሉ፣ አቤት ጆን ፓይፐርንም ያነባሉ። በቃ የማያነቡት የአንደበት ማየት የለም። አክሽን ሲባል ወፍ። ስር ያልሰደዱ ሰዎች ባህሪ ይሄ ነው። የሚገራርም ስከርቭ ያደርጋሉ። ከዛስ ድርጊት ሲባል ምንም የለም፣ ተጨባጭ ነገር የለም። ዕውቀት መሰብሰብ የብሬ ነው። በጣም ብዙ ሰው በቃ ይመጣና ሙሉ ጊዜ አገልጋይ ይመስልብሃል ላይ ነው። ከዛ ካገባ በኋላ የለም። ልመናቸው ባል ያሉ ባል ሲያገኙ ላጥ ይሉ። እኔ አግብተው ጌታን አገልግሎት ሳያገቡን በፊት እያገለገሉ የነበረው አግብተውም አገልግሎት ላይ ያሉ ሰዎችን እንዴት እንደማከብር እዚያው ሁለቱም አግብተው እዚያው ያሉ። ጌታ ይባርካቸው። አንዳንድ ሰው በጣም ቂታ ሰዓት ላይ ትንሽ እንትን ብትሉ ምናምን ብሎ ሲመክረን የነበረው ሰውዬ ፍራንክ ሲያገኝ የለም። ምንድን ነው የምትፈልጉት? እግዚአብሔር ችግር የለበትም። ገንዘብ ላለ ገንዘብ ሲሰጥ ነው አይቻልም። ሴት ላለ ሴት ሲሰጠው፣ ወንድ ላለ ወንድ ሲሰጠው አይቻልም። በዚህ አጭር ዕድሜ አገልግሎት ዘመኔ ማትሰው አይቻልም። በቃ የሚፈልጉትን ነገር ሲያገኙ ይሉ እናንተ አንድ ምን ትፈልጋላችሁ? ጮታችሁን እግዚአብሔር ይሰማል። ጌታ ሆይ ምን ነው ዝም አልከኝ? ሌሊት እንደዚህ ስትሉ ያደራችሁ
ምን ነው የኔን ነገር ጌታ ሆይ ላልሽ ምን ነው ትፈልጊ? እንደው ይሄን ሰውዬ ንቀልልኝ። እኔ ጋር አይደለም ይሄን ጸሎት ይዘሽ መጣ ያለሽ ይጂ ጎጆ ቤትሽ። ምን ነው ትፈልጊ? ምንድነው የናንተ አንድ ምንድነው አንዳችሁ ቸከር እሱ አንድ ምንድነው ማየትም ተበል ለዩ ስለ ፍጻሜያችሁ ሳታስቡ ጥበብ ባለጠግነትን ክብርን ዝናም መፈለግ ትችላላችሁ። እንደ ሰለሞን በየጥሻ ውስጥ ትጨርሳላችሁ። ህይወታችሁን ተደብራችሁ መጨረስ መብታችሁ። እግዚአብሔር ችግር የለበት። ጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል፣ ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አረ አሜን። አብሶ ስንቆይ የሚፈጠሩ ነገሮች በእግዚአብሔር ቤት ስንለማመድ የቻልን ሲመስለን የበቃን ሲመስለን 16 ጥቅሶች ያወቅን ሲመስለን አረ 16ማ ብዙ ነው። ክብሩ ይገለጣል፣ ኃይሉ ይገለጣል፣ እሳቱ ይገለጣል። እኔ አስታውሳለሁ ዛሬ 10 ዓመት 9 ዓመት 8 ዓመት እንዴት እግዚአብሔር ከነጉድለታችን ከነድካማችን በኃይል ሲመጣ አይቼዋለሁ። ለምን ሲባል ሁሉም ለራሱ ያለው ቦታ ትንሽ ስለነበረ እየቆየ ሲሄድ ግን እከሌ ከከሌ እንደሚሻል እከሌ ከከሌ ትናንት መጥቶ እንደዚህ ሆኖ ወደሚል ሲመጣ እግዚአብሔር ለክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ለነብዩ እዩ ጩፋ የዋንጫ ስጦታ ተበረከተለት። ባለፉት ሳምንታት የኢትዮጵያ ወንጌላውያን አማኞች ካውንስል የክራይስት አርሚ ቤተክርስቲያንን በእገዳ ላይ ካዋለ በኋላ ነገሩ በከፍተኛ ደረጃ መነጋገሪያ መሆኑ የሚዘነጋ አይደለም። በርካቶቹም ነገሩን ለማወቅና ፍጻሜውን ለመረዳት ጥያቄያቸውን ሲሰነዝሩ ቆይተዋል። በስፋት መነጋገሪያ በነበረው በዚህ ጉዳይ ላይ ነብዩ እዩ ጩፋ ይቅርታ መጠየቁ በተለያዩ ሚዲያዎች ላይ ሲዘዋወር እንመለከታለን። ታዲያ ዛሬ በደረሰ መረጃ ነብዩ እዩ ጩፋ የዋንጫ ስጦታ እንደተበረከተለት ተመልክተናል። ነብዩ እዩ ጩፋ በሚያገለግልበት በክራይስት አርሚ ዓለም አቀፍ ቤተክርስቲያን አገልግሎቱን የቀጠለ መሆኑን መረጃዎች ያሳያሉ። ከዚህ ቀደም የነብዩ እዩ ጩፋ አካውንቶች በካውንስሉ እንደታገዱና በእርቅ ለመፍታትም ንግግሮች ሲደረጉ መቆየታቸው የሚዘነጋ አይደለም። ታዲያ በክራይስት አርሚ ዓለም አቀፍ ቤተክርስቲያን ነብዩ እዩ ጩፋ ድንገተኛ ነገር እንደገጠመው ደርሶናል። በሚያገለግልበት በዚህ ቤተክርስቲያን ያልተጠበቀ እንግዳ እንዳስተናገደና ይህም እንግዳ የዋንጫ ስጦታ እንዳበረከተለት ተመልክተናል። የሰላም አምባሳደር የሆነው ሙዚቀኛ ታሪኩ ጋምቢሳ በዚህ ቤተክርስቲያን ውስጥ በድንገት በመገኘት የዋንጫ ስጦታን አበርክቷል። አንድ በጣም የሚገርም እንግዳ በመካከላችን አለ። ምን አይነት መልእክት ይዞ እንደመጣ አላውቅም። እኔም አሁን ራይት ነው አሁን ነው የሰማሁት። ታሪኩ ጋንጊሳ በጭብጨባ ተቀበሉልኝ። ታሪኩ የሰላም አምባሳደር እንኳን ደህና መጣ ታሬ። እንኳን ደህና ቆየ የእግዚአብሔር ሰው። እንዴት አለ? እግዚአብሔር ይመስገን። በነገራችን ይሄ ሰው ከብዙ ዓመት በፊት ጅንካ በመጣው ጊዜ ድንቅ የሆነ መልእክት የሰማ ሰው ነው። እግዚአብሔር ስሙ ይባረክ። እግዚአብሔርን ያዘ ሊደነግጥ ይችላል እንጂ ግን አይፈራም። እዚህ ጋር ቆሜ ስናገር ንጹህ ስለሆንኩ አይደለም፣ መልእክት ስላለኝ ለአባቴ መልእክት እንድደርስ ነው። እስካሁን ሌላ ታሪክ እየጠበቅኩ ነበረ። ያ ትንሽ እየዘገየ ሲሄድ
አባቴ ከፊት የሱን ታሪክ መስማት ፈልጎ ነው መሰለ ብዬ አላስቻለኝምና እኔ የሰላም ዋንጫ ይዤ መጣሁ። ያው እናንተ የሰማችሁትና ያያችሁት ስለሆነ የሱ ስራ ነው። ምንም እናገረው ነገር የለምና የሰላም ዋንጫ ይሄ የእግዚአብሔር ቤተ ክርስቲያን ስለ ሰላም ስለ ፍቅር ስለምታወራ እዚህ ቁጭ ብላ ለአገሬ ለዓለም ለምድርቱ ሰላምን ብቻ ታምጣልን። እዚህ ለክራይስት አርሚ ቸርች አበረከትኳት። እችን ዋንጫ ያገኘዋት የሰላም አምባሳደር ሆኜ ነው። ሰላምን ማን ይወዳል? እግዚአብሔር ይወዳል። ብቻዬን ሰላምን ተጋፈጥኳትና በጣም እንደ ሰው ከብዶኛል። የሚገባበት ጉርጋድ አጥቻለሁ። በአካባቢዬም እጄ ሰላም አላገኘውም። በጣም እንደ ሌባ እየተገፋው በቃ እኔን ሳዩ መጠቋቀም ያረጉኝ። ማክስ አርጌ ኮፊያ አርጌ መነጽር አርጌ በጣም እየተደበኩ ነው የዞርኩኝ እና መጨረሻ ላይ ደግሞ ና ስለ ሰላም ሰብካል ና ተሸለም ሲባል ገረመኝ። ዳንኤል ጉርጋድ ውስጥ ያደረው ያለ ምክንያት አይደለም። ታሪኩም ከአሳዳጆች የተረፍኩት ያለ ምክንያት አይደለም። እግዚአብሔር ይመስገን። ገና ነው ዓለምን ትዞራለህ ብሎኛል እግዚአብሔር በባራው። ከሚገርማችሁ ይሄ በአፍሪካ ደረጃ ነው የተሸለምኩት። እኛ 120 ሚሊዮን ነን። ከ120 ሚሊዮን ውስጥ ተፈልጎ 250 ሰው ሰላም ይፈልግ ተገኘ። ከዛ ውስጥ ተጣርቶ 5 ሰው ብቻ ተገኘ። ከ5 አንዱ እኔ ነኝ። ተጽዕኖ ፈጣሪ ሰላም ላይ ተብዬ ማለት ነው። ክራይስት አርሚ ነብዩ ጂንካ ላይ ሲያዘጋጅ እዛ ላይ ማስታወቂያ ሰራው። ያ ማስታወቂያ ዝም ብሎ ተናገረኝ እግዚአብሔር። ኢባቡ ተቆረጠ ያለ እኔም ገና ፕሮግራሙ ሳይጀመር ማስታወቂያ ሰራ። ሸተክ ብዬ ስም አወጣውለት። መቁረጥ ማለት ነው። ኢባቡ ወይም ዘንዶ ተቆረጠ ያልኩና ሰራው። ከዛ አርብ ዕለት ዘንዶው ተቆርጦ ከተማ ውስጥ ሰው ተሸክሞ ይዞር ነበርና ብዙ ነገር ነበረ። እባኪ ሳትባርከኝ አትሂድ፣ ሰይጣኖች ይጫወቱብኛል ብዬ የእግዚአብሔርን ባሪያ ሲለምነው ባረከኝ። ይሄው ሰይጣን ላይ ተጫወትኩ። የሰላም ዋንጫ በአፍሪካ ደረጃ አመጣው። ሰላም የሱ ነው። ጥልና ግፊት ጦርነት የሰይጣን ነው። በዚህ በሰላም ዋንጫ ስም በእግዚአብሔር ስም ከዚህ አገር ሰይጣን ይጥፋ። የሰላም ቤት ይሁንልን። የእግዚአብሔር ሰው ብቻ ይባርከኝ። አሁንም የልጆቼ ፎቶ ይኸው እዚህ ላይ ይርገጥም ይንካም እሱ ከነካ በቂ ነው። ኮንታክቱ ከላይ ስለሆነ ብዙዎቹ ታሪኩ ኢሉሚናቲ ውስጥ ገፍቶ ነው እንደዚህ ሆነው በአንድ እንዴት እንደዚህ ታዋቂ ይሆናል? እዩ ኢሉሚናቲ ነው። ኢሉሚናቲ ውስጥ ታሪኩ ገፍቷል ምናምን ያሉ ነበር። እንዴት በአንድ እንደዚህ ሊደርስ ታዋቂ ይሆናል ምናምን አሉ። እግዚአብሔር ካመኑት ሁሉ ነገር ያደርጋል አይደል እንዴ? እኔ ሰዎች እኮ ጭንቅላታቸው ሲደርቅ ነው እንደዚህ የሚሉት። ኢሉሚናቲ ነው ታዋቂ የሚያደርገው ብሎ ያምናሉ። ከሰይጣን በላይ እግዚአብሔር ታዋቂ ማድረግ አይችልም? ቆይ ከኢየሱስ በላይ ታዋቂ አለ እዚህ ምድር? ኢየሱስ ከሰይጣን በላይ ዝነኛ ከሆነ የራሱ የሆኑትን እንዴት ዝነኛ ያደርግ? በነገራችን ይሄ የመጨረሻ ጥይት ነው። ሰዎች ማክሲማም ሄዱ ቢባል ስም ማጥፋት ነው። መጨረሻ አንድ ጥይት ትቀራለች። አንተን ቤተሰቦችን ለመጣል፣ ዝናህን ለመምታት፣ ጌታ የሰጠህን ነገር ለመምታት ይሰሩና ሳይሳካላቸው ሲቀር በቀፎ ውስጥ አንድ ጥይት ትቀራለች። የመጨረሻዋ ጥይት ስም ማጥፋት ትባላለች። እና እሷን ሲስቡ ያችን ከተኮሱ በኋላ ሌላ ጥይት የላቸው፣ ወደ ቤት ይመለሳሉ። እዚህ ሌላ የኢዩል ቻናል ይከፍታል፣ ያያል። ሰው ሲመጣ ይዘጋል። ብቻውን ሰውን ያያል። ሰው ብዙ ጊዜ ሰው ቤት ተከታትያለሁ። ብዙዎች ቤት ይሄ ቻናል የሰራ ነውና አሁንም በዛ ብሎ ይስራ። ተባረኩ። የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን
ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ አለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። በቃ ቃል ተመኙ አይተነውም አናቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አትሊስት ቴሌቪዥን አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ቲቪውን ጣለው ምናምን ቲቪ ጥለኸው መሄድ አይቀር። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። ሰው እኮ እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። This is the trap of the enemy ወንድሞች ናቶች። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን። አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ተክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። ኧረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። ይህን ጨክኝ የምናገርበት ምክንያት የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋለን፣ ሐሜት ስንሰማ እየዋለን፣ ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋለን፣ የትዕቢት ነገርን ስናስብ እየዋለን፣ ይህን ስንጠጣ እየዋለን። እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ማስወገድ፣ መጨቅ። ወየው ለእናንተ እግዚአብሔር ሳይናገራችሁ እግዚአብሔር እንዲህ አለ ለምትሉ ለሐሰተኛ አገልጋዮች ወየውላችሁ። በሐሰት ትንቢታችሁ፣ በሐሰት ንግርታችሁ፣ ከኪሳችሁ ባወጣችሁ እግዚአብሔር ባልሰጣችሁ መልእክት የብዙዎችን እጮኝነት ላበላሻችሁ፣ የብዙዎችን ትዳር፣ የብዙዎችን ቢዝነስ ላበላሻችሁ፣ ገንዘባቸውን ለዘረፋችሁ፣ በሐሰት ትንቢት እግዚአብሔር ባላላችሁ መልእክት በአንደኛው ሳምንት አጠገብሽ ያለው የሚያገባሽ እሱ ነው፣ ከሱ በቀር ሌላ ባል አይመጣልሽም፣ እርሱ ባልሽ ነው፣ ቅርብ ያገባሻል ብላሽ ከተናገርሽ በኋላ በሚቀጥለው ሳምንት ደግሞ ይበላሻል፣ አውሬ ነው፣ ከዚህ ሰው ዞር በይ የሚል መልእክት በሰራዊት አምላክ በእግዚአብሔር ስም ለተናገርሽ ወየው። ደግሞም ቀን ወስነሽ እንዲና በእንደዚህ ወር የካቲት ጥር ቀን ቆርጠሽ እግዚአብሔር ይድራሃል ብለሽ በዚህ ቀን ይኩላል ይድራሃል ብለሽ ያ ሲጠብቅ የነበረ መልካም ሰው ያ ሲጠብቅ የነበረ እግዚአብሔር ባንቺ ተናግሯል ብሎ መልእክቱ እውነት መስሎት ሲጠብቅ የነበረ ሰው እጮኛው ሌላ እጮኛ ጋር ቀለበት ስታስር የሰውን ልብ ስትሰብሪ የሰውን ልብ ለሰበርሽ እግዚአብሔር ይጠይቅሻል። ሰው በጓዳው ስለተናገረው ከንቱ ንግግር እንኳን በእግዚአብሔር ፊት መልስ ይሰጣል ተብሎ ተጽፏል። ወየው በእግዚአብሔር ፊት ያኔ ምን ብላችሁ ትመልሱ ይሆን? እግዚአብሔር ያላላችሁን ነገር እግዚአብሔር ብሏል እያላችሁ በስሙ ለነገዳችሁ፣ ጨው ለሸጣችሁ፣ ዘይት ለሸጣችሁ ወየው ለእናንተ ያ ቀን እንዴት እጅግ የከፋ ነው። ሁሉ በእግዚአብሔር ፍርድ ፊት ይቆማልና ለተናገረው ከንቱ ንግግር በእግዚአብሔር ፊት መልስ ይሰጣልና ከነዚህ አንዳቸውን የሚያሰናክል የወፍጮ ድንጋይ ባንገቱ ላይ ሆኖ ወደ ጥልቅ ቢጣል ይሻለው ነበር የሚለውን የእግዚአብሔርን ቃል አነበባችሁ። ልጁ ኢየሱስ ክርስቶስ የሞተላቸውን፣ ልጁ ኢየሱስ ክርስቶስ ዋጋ የከፈለላቸውን፣ ልጁ ኢየሱስ ክርስቶስ የተንከራተተላቸውን፣ የተገረፈላቸውን፣ ለኃጢአታቸው ያን ሁሉ ዋጋ የከፈለባቸውን ልጆቹን ላሰቃያችሁ
ገና ለገና እናንተ ባለራዕይ ነኝ ብላችሁ እንደፈለጋችሁ ያለ አዛዥ፣ እንደፈለጋችሁ ያለ ተቆጪ፣ እንደፈለጋችሁ ያለ ተቆጣጣሪ በምትፈነጩበት እናንተ ቤተክርስቲያን ብላችሁ በተከላችሁት ስፍራ አዲስ ሰው ማምጣት ስትችሉ፣ ለአዲስ ሰዎች ወንጌል መስራት ስትችሉ፣ ግን የዳኑ ሰዎች ከተለያየ ቤተክርስቲያን ሰብስባችሁ መሰብሰባችሁ ባልከፋ፣ ደግሞም ማገልገላችሁ ባልከፋ፣ ግን በድፍረት የሰራዊት አምላክ እግዚአብሔር እንዲህ ይላል እያላችሁ የሐሰትን ትንግርት ለተናገራችሁ፣ የሐሰትን መልእክት ላመጣችሁ ወዮላችሁ፣ ወዮላችሁ፣ ወዮላችሁ። የእግዚአብሔር ቁጣ በእናንተ ላይ ነው። አንዲት ቃል የማትናገሩ፣ አንዲት ቃል የቃል ዕውቀት የሌላችሁ፣ 2 ደቂቃ የእግዚአብሔርን ቃል መስበክ የማትችሉ፣ ለመግቢያ ያህል አንዲት ቃል ተናግራችሁ ቀጥታ ወደ ሐሰት ትንቢታችሁ የምትሄዱ፣ ለጉባኤ ጨው የምትሰጡ፣ ከእግዚአብሔር ይልቅ ሰዎች በጨው ከእግዚአብሔር ይልቅ ሰዎች በዘይት እንዲታመኑ ላደረጋችሁ፣ ከኢየሱስ ይልቅ ሰዎችን ዞር ላደረጋችሁ ወዮላችሁ፣ ወዮላችሁ። በዚህ ማለዳ ይህንን ድምፅ ብትሰሙ ልባችሁን እልከኛ ሳታደርጉ ንስሐ ብትገቡ ይሻላችኋል። ኢየሱስ ይመጣል። የዛን ጊዜ በእያንዳንዳችን ላይ ሁሉ ሰው ላደረገው ነገር በእግዚአብሔር ፊት መልስ ይሰጣል። ሁሉ ፍርድን ያገኛልና እናንተ ደግሞ ጥፋታችሁ የበለጠ ነው። እናንተ ደግሞ ውድቀታችሁ የበለጠ ነው። ምክንያቱም በሐሰት ትንቢት የብዙዎችን ልብ ሰብራችኋል። በሐሰት ንግግር የብዙዎችን ልብ አድምታችኋል። ስለዚህም በእርግጠኝነት እንዲህ ብዬ እነግራችኋለሁ፣ ባትመለሱ የእግዚአብሔር ቁጣ በእናንተ ላይ ይብሳል። ባትመለሱ አሁን ምናልባት የእግዚአብሔርን ቸርነት፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን መታገስ እንደ ዝምታ ቆጥራችሁ አሁን በበደለኝነት አሁንም በጥፋት ለሄዳችሁ ለእናንተ የመጨረሻ መልእክት ሊሆን ይችላልና ንስሐ ግቡ፣ ተመለሱ። ያጠፋችሁትን የበደላችሁትን በሐሰት ትንግርታቸው እጮኝነታቸውን ያበላሻችሁ፣ እጮኛቸው ዳር እየደወላችሁ እንዲና እንዲህ እያላችሁ የሐሰት ወሬን እየነገራችሁ እጮኝነት ላበላሻችሁ፣ ትዳር ላበላሻችሁ፣ እግዚአብሔር ሳይናገር እግዚአብሔር ተናግሯል እያላችሁ የብዙዎችን መልእክት የብዙዎችን ቢዝነስ ላበላሻችሁ፣ ቢዝነስ ብቻ አይደለም ሕይወታቸውን ግራ መጋባት ውስጥ ላገባችሁ፣ እግዚአብሔር ላይ ጥያቄ እንዲያስነሱ፣ መንፈስ ቅዱስ ላይ ጥያቄ እንዳስነሱ ላደረጋችሁ፣ እግዚአብሔር ላይ እንዲያጉረመርሙ፣ የትንቢትን አገልግሎት እንዳይቀበሉ ላደረጋችሁ ለእናንተ ወዮላችሁ፣ ወየውላችሁ፣ ወየውላችሁ። በትክክል የእግዚአብሔርን ቃል እንዳውዱ ሳትሰብኩ መጽሐፍ ቅዱስ እንኳን በስንት እንደሚከፈል ሳታውቁ የአዲስ ኪዳንና የብሉይ ኪዳን መጽሐፍ ስንት መጽሐፍት እንኳን እንዳላቸው ጠንቅቃችሁ ማታውቁ የትኛውንም አውድ ተከተላችሁ ሳታስተምሩ ጥቂት የእግዚአብሔርን ቃል ከላይ ቆንጨብ አድርጋችሁ ቀጥታ ወደ ሐሰት ትንቢት አገልግሎት ለምትገቡ፣ ደግሞም በሐሰት ብዙዎችን ላሳታችሁ፣ ብዙዎችን ላስለቀሳችሁ ወዮላችሁ። ንስሐ ግቡ፣ ተመለሱ። ንስሐ ግቡ፣ ተመለሱ። እግዚአብሔር በአንደኛው ሳምንት ላይ ይሄ ሰው ባልሽ ነው፣ ይህ ሰው በቃ ያንቺ ባል ነው፣ እግዚአብሔር እሱን ሰጥቶሻል፣ ከዚህ ሰው ጋር ይድርሻል ብሎ በሚቀጥለው ሳምንት ደግሞ ይበላሻል። አውሬ ነው አይልም እግዚአብሔር። በሥራው ጻድቅ ነው፣ አይሳሳትም፣ በምክሩ ግሩም ነው። የኔ አባት ሁሉን ያውቃል። ስለዚህ በዚህ በእግዚአብሔር ላይ እንዳፌዛችሁ እርሱ በፌዘኞች ላይ ያፌዛል ተብሎ እንደተጻፈ እግዚአብሔር ያፌዝባችኋል፣ በውድቀታችሁ ያላግጥባችኋል። ባትመለሱ፣ ንስሐ ባትገቡ፣ እግዚአብሔርን ምሕረት ባትጠይቁ፣ ይቅርታ ባትጠይቁ፣ የበደላችሁትን ያሳዘናችሁትን፣ ትዳራቸውን ያበላሽ አጉል ተስፋ ሰጥታችሁ ልባቸውን ያሳመማችሁ፣ አጉል ተስፋ ሰጥታችሁ የማይፈጸም ተስፋ ሰጥታችሁ በሰራዊት አምላክ በእግዚአብሔር ስም ለዋሻችሁ ለእናንተ ንስሐ ግቡ፣ ተመለሱ፣ ወንጌልን ስበኩ፣ የእግዚአብሔርን ቃል በትክክለኛው መንገድ አስተምሩ። በቃ የተጠራችሁበት ለዚህ ነው። ለጥቅማችሁ ብላችሁ ለሆዳችሁ ብላችሁ እግዚአብሔር ያልሰጣችሁን ከኪሳችሁ እያወጣችሁ አታጭበርብሩ። በቃችሁ፣ በቃችሁ፣ ተመለሱ። በቃችሁ፣ ተመለሱ። በቃችሁ፣ ተመለሱ። እናንተም ደግሞ በእነዚህ አይነት ቤተክርስቲያን እየሄዳችሁ በሐሰት ትምህርታቸው ለተጎዳችሁ ለእናንተ ደግሞ ጌታ ከስትንፋስ ይልቅ ቅርብ ስለሆነ ወደ ጠራችሁ፣ ወደ አዳናችሁ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ አመጣችሁ ወደ እግዚአብሔር፣ ወደ ቃሉ፣ ወደ ጸጋው ዙፋን ተመለሱ። አባ አባ ብላችሁ የምትጠሩበትን የልጅነት መንፈስ ተቀብላችኋል። በእናንተ ውስጥ ያለው የልጅነት መንፈስ
የፍርሃት መንፈስ አልሰጣችሁ። የሚያስፈራሯችሁን እንረግማችኋለን የሚሉትን አትስሟቸው። እርግማኑን ወደ ረጋሚው፣ ሟርቱን ወደ ሟርተኛው መመለስ ትችላላችሁ። ስለዚህም አትፍሯቸው። እንደዚህ እያላችሁ የምታስፈራሩ እኛ የረገምነው ይደርቃል፣ እኛ የረገምነው ልቡ ቀጥ ብሎ ይሞታል የምትሉ በርግማን ስፕሪት የምትስሩ ሟርተኞች በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይሄንን መንፈስ ከላያችሁ ላይ ነቀልኩት። ለዘላለም የተነቀለ ይሁን። ፈጽሞ እርግማን በሌላው ላይ አይሰራም። እግዚአብሔር የመረጠው ላይ፣ እግዚአብሔር ያጸደቀው ላይ፣ እግዚአብሔር ልጁ ባደረገው ላይ፣ ልጁን ኢየሱስ ክርስቶስን ልኮ ዋጋ በከፈለበት ሰው ላይ እርግማንን ቃል እየተናገራችሁ ሰዎችን የምታስፈራሩ እናንተ የሐሰተኛ ነቢያት ተመለሱ፣ ተመለሱ፣ ተመለሱ። ወደ እንደዚህ አይነት ጉባኤም የምትሄዱ በእንዲህ አይነት ግልጥ ያለ ስተት እንዳለባቸው አይታችሁ ተመልሳቸው እግሮቻቸው ስር ሄዳችሁ የምትቀመጡ ምእመናንም ንስሐ ግቡ። እግዚአብሔር የእናንተም አባት ነው፣ የእናንተም አምላክ ነው። እግዚአብሔርን ፈልጉት፣ በሕይወትም ትኖራላችሁ። ድምፁን ስሙ። ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። ወደ ቃሉ ተመለሱ፣ ወደ ጸሎት ተመለሱ። በቤታችሁ ላይ መሠዊያውን ስሩ፣ መሠዊያውን አድሱ። እግዚአብሔር ከእናንተ ጋር ይሆናል። የልጅነታችሁ አምላክ እግዚአብሔር ያከናውንላችኋል፣ ይረዳችኋል፣ እጃችሁን ይይዛል፣ ይደግፋችኋል። በጌታ በኢየሱስ ክርስቶስም ይህ ቃል ይሁንባችሁ፣ መመለስ ይሁንላችሁ። እንግዲህ በሚያስፈልገን ጊዜ ምሕረትን እንድንቀበል በጸጋው ዙፋን ፊት በእምነት እንቅረብ ተብሎ እንደተጻፈ በእምነት ወደ ጸጋው ዙፋን ፊት ቀረቡ። እግዚአብሔር ብዙ ምሕረት፣ እግዚአብሔር ብዙ ጸጋ፣ እግዚአብሔር ብዙ ቸርነትን ያደርግላችሁ። እናንተ ጠይቁት፣ ለምነኝ አሕዛብን ለርስትህ የምድርን ዳርቻ ለግዛት እሰጣለሁ ያለ እግዚአብሔር ለምኑት። እንደ ፍቃዱ የሆነ ልመና እግዚአብሔር ይሰጣችኋል፣ እግዚአብሔር ያደርግላችኋል። ስለሰማችሁኝ ስለምትሰሙኝም አመሰግናችኋለሁ። ተባረኩ። እግዚአብሔር ይወዳችኋል። ይህን መልእክት የምትሰሙ ሐሰተኛ አገልጋዮች ይህ የመጨረሻ መልእክታችሁ ሊሆን ይችላልና ንስሐ ግቡ።